በአውሮፓ ንጉሶቹ ካቴድራል ሳንቲያጎ ቤርናቢዮ ለመልሱ ጨዋታ መድፈኞቹ ደርሰዋል። ከአንድ ሳምንት በፊት አርሰናሎች ማድሪዶችን ፈጽሞ ባልጠበቁት የስፖርት ቤተሰቡም ከቶ ባልገመተው መንገድ ደህና አድርገው ገናናውን ክለብ አቁስለውታል። ይሄ ነጭ ለባሽ ደጋግሞ ታምር የሰራ ክለብ ቢያንስ ለዚህ ዓመት ውድድር መነሳት አለመነሳቱ ግን የሚታወቀው በዚህ ታምር ደግሞ ደጋግሞ በሰራበት ስታዲየም ሳንቲያጎ ቤርናባው በሚደረግ ጨዋታ ነው። ሪያል ማድሪድን ደጋፊዎቹን፣ ተጫዋቾቹን፣ ካርሎ አንቸሎቲን፣ ስፔንንና የእግር ኳስ ተከታዮቹን ሁሉ ለአንድ ሳምንት ሲያነጋግር የሰነበተው የመድፈኞቹ የ3-0 ድብደባ ድንገት መልስ ይኖረው ይሆን ከሚል ጥያቄ ጋር የመልሱ ጨዋታም ይጠበቃል። አንድ ቡድን ሪያል ማድሪድ ለተአምር ይጫወታል፣ ሌላኛው ተፋላሚ አርሰናል ለህልም እውን መሆን ይቆማል። ሪያል ማድሪድ በዚህ ስታዲየም አፈታሪክ ከሚመስሉ ባናያቸው ኖሮ የማናምናቸው የድል ምሽቶችን አሳልፏል። ከነዚያ ምሽቶች አንዱ እንዲሆን የነገውን ጨዋታ ይጠብቃሉ። መድፈኞቹ ንጉሱን ከዙፋኑ እንደጣለ ስመጥር ተዋጊ በማድሪድ ዋና ከተማ ተፈርተው ተሰግተው አቀባበል ይደረግላቸዋል። ከሳምንት በፊት ባልተሰጣቸው የአክብሮት እይታ በነጩ ቤት ይስተናግዳሉ። እንደ ኤምሬትሱ አይነት አስደሳች እነሱ ብቻ የሳቁበት አይነት ድግስ ግን አይጠብቃቸውም። ተፈጸመ የተባለለትን ጨዋታ የጀመረ አይሆንም የተባለ ውጤት ላይ የሳቀ ቡድን እንዳቆሰሉት ሊያቆስላቸው ሁሉን ነገር ይሞክራልና ቀለል ያለ ምሽት አይጠብቃቸውም። በቤርናባው የመልሱ ጨዋታ ሲጠናቀቅ ሳንቲያጎ ቤርናባው እግር ኳስ የማይረሳውን ትልቅ የእግር ኳስ ድምዳሜ ከጨዋታው ይሰጣል። ግምት አፍርሶ ገናናውን ገንድሶ ወደ ቀጣዩ ተግባር የሚሻገር ወደ ህልሙ በአንድ ደረጃ የሚጠጋ ማድሪድን የደፈረ ቡድን አርሰናል ታሪኩ ይቀጥላል።